شنو التابوت؟ ምንድነው ታቦት? تابوت قصة ربانية ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ قصة بذكرها بالقرآن الكريم በቁርአን ላይ የተጠቀሰ አለ በቃላችን ሁላችን ብዙዎቻችን ቁርአን የቀራን የሐፈዘን ሰዎች ምናቀው قصة لا يمكن أن نقول إن ما في شيء اسمه التابوت ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑም هو مذكور التابوت في القرآن مذكور በቁርአን ላይ ታቦት ተጠቅሷል ይላል እሱ ስም አያውቀውም ማለት ነው ኦኬ አለ الآية تقول التابوت ቁርአን ላይ فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم አገልጋይ ደምረው ወልድ የሚባል ማችን ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ በዛ ሲያገለግል የነበረ የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ቅድስት ቋሚ ሲኖዶስ በብፁዕነታቸው ላይ ያስተላለፈውን ውሳኔ በድጋሜ እንዲያይልን እንጠይቃለን። ያንም የራሳችንን እርምጃ የምንወስድና የማያቋርጥ የመፍትሄ ትግልና ጥያቄ የምናደርግ መሆኑን አጥብቀን ሰላም የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ ይህን ቻናል የምትከታተሉ ቤተሰቦቼ እንደናችሁ ሁላችሁም በያላችሁበት ሰላም ይብዛላችሁ። እንግዲህ በዛሬው ዕለት ቪዲዮዎች ትኩስ ቪዲዮዎች ይዤ መጥቻለሁ። የመጀመሪያው አገልጋይ ደምረው እየተባለ የሚጠራው በፕሮቴስታንት እምነት ውስጥ የነበረ ወንድም ወደ ቅድስት ተዋሕዶ ቤተክርስቲያን ተደምሯልና እግዚአብሔርን እንድናመሰግነው። ሁለተኛው በጣም የሚያሳዝን ነው። እሱም በአምቦ ከተማ ላይ የተደረገው መግለጫ ነው። በአባ ገዳዎች በተለያዩ የሰንበት ትምህርት ቤት ጉባኤዎች የተለያዩ የጽዋ ማህበራት ምናምን በመሆን የሚያሳዝን መግለጫ በጣም አንገት የሚያስደፋ መግለጫ ነው ያወጡት። እሱን አሰማችኋለሁ። በጣም ለቅዱስ ሲኖዶሱ ጭራሽ ማስጠንቀቂያ የሚሰጥ የመንግስት አካላትን ትብብር የሚጠይቅ ይህ በአቡነ ገብርኤል ላይ የደረሰባቸው ተቃውሞ የሃይማኖት ሳይሆን ኦሮሞ ስለሆኑ ለኦሮሞ ህዝብ ያላችሁ ንቀት ነው በማለት ደፍረውና ሌሎች ዝርዝር መግለጫዎችን አወጥተዋል። በጣም ያሳዝናል። እሱንም ሪአክት እናደርግበታለን። እና ደግሞ ሼኮቹ ሙስሊሞቹ ስለ ታቦት ምን እያሉ እንደሆነ በፍጹም ሰምቼውም አላውቅ በጣም የሚያስገርም ነገር ይዤላችሁ መጥቻለሁ። እነዚህ ሰዎች እያነበቡ ነው ታቦት አለ እንደ በሙስሊም ውስጥ ብዬ እንትን እያልኩ ነበርና እነዚህ ቪዲዮዎች የመሳሰሉ ቪዲዮዎች ይዤ መጥቻለሁ። አብራችሁ ይቆዩ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርክሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። እንግዲህ እግዚአብሔር አምላክን ልናመሰግነው ይገባል። ይህ ደምረው ወይም አገልጋይ ደምረው በጣም የሚታወቅ በፕሮቴስታንት ሃይማኖት ውስጥ የነበረ ወንድም ነው። ነገር ግን በራሱ ጥረትና ንባብ በራሱም ትጋት በነ ዲያቆን ዘማርያም በነ ልደተ ቃልና ሌሎች በቲክቶክ ላይ
ውይይት የሚያደርጉ ወንድሞች እንደነ አክሊል አይነት ከነሱ ጋር በመሆን የኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋን ቀኖናን ጥንቅቅ አድርጎ ካወቀ በኋላ የሥላሴ ልጅነትን አግኝቷል። እግዚአብሔር ይመስገን፣ እግዚአብሔርን ላመሰግነው ይገባል። እንግዲህ የጠፋ በግ ወደዚህ መንጋ መልሶ ሲጨመር በጣም ደስ ይላል። አሁን እሱ እንዳለው በቃ ሌሎችም ብዙ ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚመለሱ የተቀበዘበዙ ነፍሶች አሉና እግዚአብሔር ይርዳን፣ እግዚአብሔር ይመልሳቸው፣ ለነሱም ልቦና ይስጣቸው። ወደ ቀጣዩ ቪዲዮ ወስዳችኋለሁ። الواحد ما يتوقع ان قد تكون اجابه لاسئله كثيره ይሄ ነገር ይላል ለብዙ ጥያቄ መልስ ሊሆን የሚችል የሆነ ነገር ነው። በጣም ሚስጥር ነው፣ ከባድ። እኔም አላውቀውም፣ እናንተም አታውቁትም። ሰውየው የሚነግረን ነው። አሁን እኔም ለመጀመሪያ ጊዜ ነው የምሰማው። ምንድነው? ممكن تكون اجابه، انا ما ابي اقول صح ለብዙ ጥያቄዎቻችን ምላሽም ሊሆን ይችላል። ولا غلط، ما ابي اقول ان هذه الروايه صحيحه. احنا طبعا ابو العزيز እኔ በጣም ልክ ስለመሰለኝ ልክ አይደለም ማለት አልፈልግም። በጣم ልክ ይመስላል። انت قاعد تنقل الروايه الاثيوبيه አንተ አሁን የምታወራው የኢትዮጵያን ስለሆነ በቃ ምን ችግር የለም የኢትዮጵያ እያልን እናወራው። انقل لك الروايه الاثيوبيه الشيء اللي احنا ما نعرفه እኛ ማናቀው አረቦች ወይም ማናችንም ኢትዮጵያ ውስጥ ሆነንም ማናቀው ብዙዎቻችን مذكور في تاريخنا. انا እኛ ታሪክ አልተጠቀም لما رحت هناك اكتشفته እኔ ሄጄ ራሴ ነው ያየሁት። وعرفته، هم يعرفونه እነሱ ግን ያውቁታል። سواء كانوا مسيحيين او مسلمين ክርስቲያኖቹ ሙስሊሞቹ እንኳን ብዙዎቻችን አናውቀውም። እኔም አላውቀውም። يعرفون كثير منهم يعني على الاقل ብዙዎቹ ያውቁታል። الباحثين والدارسين والقراء والكذا والدين በተለይ ጸሐፍት የሆኑ ቀሳውስት የሆኑ ምናምኖች እነዚህ ምሁራኖች ምናምን ያውቁታል። የሃይማኖት ሰዎች ምናምን ያውቁታል። الى اخره يعرفون الحقيقه هذه، بس احنا ما نعرف. እኛ ግን አናውቅም። احنا في الوطن العربي كله انا اتكلم عن نفسي وانا اقرا شويه يعني اهتم في القراءه. እኔ እንግዲህ አነባለሁ ምል ሰውዬ እኔ እንኳን ቢያንስ አላውቀውም ብዬ ባስቀምጥ ደስ ይለኛል። ما مر علي هذا الكلام في اي كتاب. እንዲህ አይነት ነገር ምንም መጽሐፍ ላይ አይቼው አላውቅም። العربي اي تاريخ العربي ቶሎ አጓጓህን ابدا. بنسمع رجع መስማት ጓጓው ይላል ልጁ። እኔም ጓግቻለሁ። ومعاه التابوت ይዞት የተመለሰው ታቦት ነው ይላል። የሰለሞን ልጅ ወይም ሱለይማን ከሰለሞን አባቱ ወይም ከሱለይማን አለይሂ ሰላም በእኛ እምነት ነብይ ስለሆነ ይዞ የተመለሰው ምንድነው? ታቦት ነው። መቼም ነብዩላህ ሱለይማንን ነብይ ነው ማለት ከሙስሊም በጣም ላይከብድ ይገባል። ምክንያቱም በየሜዳው በየመንገዱ እየወጣ ነብይ ነኝ እያለ የሚያወራብን በስቷል። ባሁኑ ሁሉም ነብይ ነኝ እያለ አይደል? አሁን አዲስ አበባ በተለይ በጣም በዛ። ኢትዮጵያ شنو التابوت؟ ምንድነው ታቦት? تابوت قصه ربانيه. ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ قصه مذكوره بالقران الكريم. በቁርአን ላይ የተጠቀሰ አለ። በቃላችን ሁላችን ብዙዎቻችን ቁርአን የቀራን የሐፈዘን ሰዎች ምናቀው قصه لا يمكن ان نقول ان ما في شيء اسمه التابوت. ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም፣ ከእስልምናውም ከክርስቲያኑም። احنا نسميه تابوت العهد. እኛ የቃል ታቦት እንለዋለን። የሚስጥረ ታቦት ማለት ነው። ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ المسلمين ሙስሊሞች واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል። الدينيه موجود يسمونه the Ark of Covenant. Ark of Covenant ይሉታል። وبالاثيوبي يسمونه التابوت. በኢትዮጵያ ግን ታቦት ነው የምንለው። በአረብኛው ታቡት ነው። ታቦት እና ታቡት አንድ አይነት ነው። የምናወራው ስለ አንድ ጉዳይ ነው። باللغه الاثيوبيه በኢትዮጵያ ቋንቋ وهو مذكور التابوت في القرآن. مذكور በቁርአን ላይ ታቦት ተጠቅሷል ይላል። እሱ ስም አያውቀውም ማለት ነው። ኦኬ አለ። الآية تقول التابوت ቁርአን ላይ فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ وبقية مما ترك آل موسى وآل هارون የሙሳ ቤተሰቦችና የሃሩን ቤተሰቦች ሲወርድ ሲዋረድ
ውርስ የመጣ ይላል ቁርአኑ ላይ تحمله الملائكة መላእክቶች የሚሸከሙት የሆነ ወይም መልአኮች إذن التابوت حقيقة ስለዚህ ታቡት የሚለው እውነታ ነው حسب الرواية القرآنية በቁርአኑ መሰረት حقيقة ما نشك فيها ምንም እንጠራጠረው ነገር አይደለም ታቡት የሚለው ነገር وهذا التابوت فيه مثل ما ذكرت الآية سكينة فيه سكينة شنو السكينة شلون تفسرها ምንድነው የምትተረጉመው ወይን ሰኪና የሚለው እርጋታ ማለት ነው ምን ብለህ ነው የምትተረጉመው ما أدري አላቅ في سكينة من ربكم وبقية مما ترك آل موسى ከሙሴ ወይም ከሙሳ ቤተሰቦች ሲዋረድ የመጣ وآل هارون የሃሩን ቤተሰብ مو اللي ترك موسى ይሄ ሙሳ የተወው አይደለም የሚለው آل موسى የሙሳ ቤተሰቦች شوف شنو اللي يقال أن هذا التابوت يحتوي اليوم على صحف موسى ስለዚህ አሁን የሚባለው የሙሳ መጽሐፍ ወይም የሙሳ መልእክት ውስጥ አለ ነው የሚባለው الصحف التي أنزلها الله عليه ይሄ አላህ የሰጠው ወይም እኛ ጋር ቁርአን እንደምንለው ወንጌል ተውራት እንደምንለው ለሙሳ ደግሞ የተለየ ሱሑፍ ይባላል ለኢብራሂምም ሱሑፍ ይላል እንደ መጽሔት እንደማለት ነው በሌላው አነጋገርና የተለየች ጽሑፍ አለችው ኦኬ اللي فيها الوصايا العشر እነዚህ በተለይ 10ቱ ትእዛዛት ያለበት زين فموجودة فيه أيضا عصات موسى ሌላው የሙሳ ዱላ አለበት ተብሎም ይነገራል فيه أيضا يقولون أيضا المن والسلوى ሌላው ከሰማይ የወረደ ልዩ የሆነ ምግብ ነው መን ወሰልዋ የሚለው ጣፋጭ የሆነ ነገር ነው ምን እንደሆነ አላውቀውም ግን ከሰማይ ወርዶላቸው ሲመገቡ ከነበረው የተረፈ ነገር አለው من المن والسلوى اللي الله سبحانه وتعالى أنزلها على بني إسرائيل ለበኒ እስራኤሎች ወይም ለእስራኤል ልጆች የወረደላቸው ማለት ነው ከጌታ አውርድልን እስኪ ምን በላው ነገር ብሎ ይሰጣቸው የነበረ ማለት ነው فهذا التابوت ይሄ ሁሉ ቁርአን ላይ ተጠቅሷል አልመን ወሰልዋ አለ ቁርአን ላይ ሙሳ አለይሂ ሰላምን እስኪ ይሄን ዱላ በዚህ ዱላ እንትን በለልን ብለው ምግብ አምጣልን ብለውት ከዛ እንደውም የበኒ እስራኤሎቹ ጥያቄ ከነበረው ውስጥ መንና ሰልዋ የሚጣፍጥ በጣም ደስ የሚል ምግብ ከሰማይ የሚመጣልን ሰለቸን ባቄላ ምስር ደግሞ ምንድነው ሰው ሽንኩርት ምናምን ሞክር ብለው ጠየቁ ይላልና ቁርአን ላይ በጣም የሚገራርም ነገር አለ በዚህ ጉዳይ ላይ بالتابوت هذا سلم نبي الله سليمان لابنه ስለዚህ በዚህ እምነት ሰለሞን ለልጁ ሰጠው هني أنا أتوقف عن قضية سلم ولا ما سلم من ሰጠው ወይም ሰጠው አልሰጠው የሚለውን እንተውና ለጊዜው شلون انتقل أنا أستخدم كلمة انتقل እኔ ሚሻለኝ ተሸጋገረ የሚለው ነው لأن في اختلافات في الروايات إنه هذا لا ما سلم أن أخذاه ما يدري شيء من القبيل هذا ምክንያቱም አንዳንድ እዛው መጽሐፍ ላይ የተለያዩ አስተያየቶች ስላሉ ሰጥቶታል አቀብሎታል በኋላ ሰጥቶታል ብዙ ነገር የሚባል ነገር ስላለ فأنا ما أبي أدش في التفاصيل هذه ما تهمني اللي يهمني أنا أن حسب الرواية الأثيوبية انتقل التابوت ዋናው በኢትዮጵያው ዘገባ ታቦቱ ኢትዮጵያ ውስጥ መጥቷል የሚለው ነው አንደኛው من سليمان عليه السلام ከሰለሞን ጊዜ ጀምሮ إلى ابنه منيليك اللي መሊክ ኢብን መሊክ ነው የሚለው ኢብን መሊክ ነው ሚኒሊክ የሚለው ኢብን መሊክ منيليك ابن الملك ابن الملك የሚለው የአረብኛው ነው ቃሉ ابن الملك የመሊኩ ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ابن الملك ملك منيلك ዋው የሚገርም ነው منيليك الأول የመጀመሪያው ምኒልክ ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ابن الملك የሚባለው የመሊኩ ልጅ የሚባለው وأخذ إلى مدينة أكسوم ወደ አክሱም እሺ እንግዲህ እንደሰማችሁት ነው ውድ ተመልካቾችና አሁን ይሄን ቪዲዮ ያመጣሁት በዋናነት የሆነ ሰው አንብቦ የተዳፈነን እውነታ ሲገልጽ ደስ ስለሚል ነው እንጂ አንድ እውነታ የሆነ አካል ድኔ ስላደረገው ያ ነገር የለም ማለት አይደለም። አሁን ለምሳሌ እግዚአብሔርን ኢየሱስ ክርስቶስን ስላላመኑበት ኢየሱስ ክርስቶስ የለም ማለት አይደለም። ለዓይነ ስውር ፀሐይን አይቷት አያውቅም፣ ግን እሱ ስላላያት ፀሐይ የለችም ማለት አንችልም። ታቦት ስለመኖሩ
እነሱ ስላመኑ የታቦትን መኖር እውነት አያደርገውም። እነሱ ስላላመኑ ደግሞ የታቦትን መኖር ሐሰት አያደርገውም። እውነቱ ይቀጥላል ማለት ነው። ነገር ግን እንደዚህ ባመኑ ቁጥር ከራሳቸው መጽሐፍ እንኳን ክሉ ያገኛሉ ማለት ነው። ከራሳቸው መጽሐፍ ፍንጭ ያገኛሉ ማለት ነው። ቢያንስ እንኳን ሲሆን የተሻለ ማብራሪያ አግኝተዋል። ግን ከዛ በኋላ ግን ሞር እንዲጠይቁ እንዳነቡ ዓለም ላይ ያለን ነገር የተገለጠን እውነታ ቆፍሮ የማግኘት አንቦ የመረዳት ስራ ይሰጣቸዋል ማለት ነውና እንደዚህ አይነት ትጉ ሰዎች በጣም ደስ ይሉኛል። በዛ ነው ያጋራዋችሁ እንጂ በታቦት አመኑ ማለት ወይም ደግሞ ታቦት መኖሩን አረጋገጡ ማለት የኦርቶዶክስ ሃይማኖትን ተቀበሉ ማለት አይደለም። ብዙ ፕሮቴስታንቶችም እንደዚሁ ስለ ታቦተ ጽዮን ኢትዮጵያ ውስጥ መኖር አለመኖር ሃይማኖት አድርገው ተጨቃጨቃሉ። አሁን በክርክር ውስጥ ይሄን ኬዝ ያመጣልና ያም ሆነ ይህ ታቦተ ጽዮን ኢትዮጵያ ብትኖርም ባትኖርም አለችም ብሎ ቢያምንም የለችም ብሎ ቢያምንም ግን ሃይማኖትን አያምንም። ስለዚህ ድካም ነው ማለት ነው። ስለ ታቦተ ጽዮን ማውራቱ አላስፈላጊ ነው ማለት ነው። ለዛ ነው አሁን ሳይ በኢየሱስ ክርስቶስ በድንግል ማርያም መልጃ በሌሎች ዶክትሪኖች በስራ በአጠቃላይ ስለ የድህነት መንገድ አለግባባ ያልን ሰዎች ከመሰረታዊ ዶክትሪን ውጭ የሆኑ አንዳንድ የኦርቶዶክስ ብቻ የሆኑ ጉዳዮችን በመወያየት ማሳመንም በዛ ሃይማኖት ውስጥ መኖርም አይቻልም። ስለዚህ አንድ ፕሮቴስታንት ብዙ የሃይማኖት ልዩነት እያለ ስለ ታቦተ ጽዮን ዲስከስ ማድረግ ከአንድ ሙስሊም ጋር ብዙ ጉዳዮች እያሉ ወልድ ዋሕድ ኢየሱስ ክርስቶስ ብሎ የማያምን ሰው ጋር ታቦትን አመንም አላመንም ህብረቱ አንድ አይደለም እና የሚደንቅ አይደለም በዚህ በኩልና ግን በቃ እንደዚህ አንዳንድ የተዳፈኑ ዕውቀቶች እንደዚህ ሳክተው ሲወጡ በጣም ደስ ይላልና ሰውየው ሼኩ በጣም ተመችቶኛል። እውነት እንደው ጎበዝ አንባቢ ናቸው። ታይ ደግሞ በጣም የሚያሳዝነውን መግለጫ ትዕግስት ይጠይቃል። ትንሽ በጣም ያሳዝናል። ጥቅልል አድርጎ የሃይማኖት ጉዳይ፣ የቤተ ክርስቲያን ጉዳይ፣ የቅድስና ጉዳይ፣ የዛች ክርስቶስ የሞተላት የቤተ ክርስቲያን ጉዳይ፣ ክርስቶስ የሞተላቸው የምዕመናኑ የበጎቹ ጉዳይ አይደለም። እሱ ተረስቷል። ጉዳዩን ጥቅልል አድርገው ለዘር ፖለቲካ ሰጥተውታል። ስለዚህ ብፁዕ አቡነ ገብርኤል እንደዚህ የተደረጉት እንደዚህ የሆኑት እንደዚህ ሚዲያ ዘመቻ የተደረገባቸው ኦሮሞ ስለሆኑ ነው። ስለዚህ ለኦሮሞ ሕዝብ ያላችሁን ንቀት ስለሆነ ያሳያችሁት እስከ የሚከፈለው መስዋዕትነት ድረስ እንከፍላለን የሚል መግለጫ የሚያወጣ ግሩፕ ተፈጥሯል። የሰንበት ትምህርት ቤት ማህበር፣ የጽዋ፣ የአባገዳ ምናምን ብለው ማለት ነው። ጭራሽ ሲኖዶስም እንደገና ሰብስቦ በፊት የወሰነው ውሳኔ ማስተካከያ ያድርግ የሚል መግለጫ ወጥቷል። በጣም ነው የሚያሳዝነው። በተለይ ደግሞ ኦርቶዶክሳዊ ነኝ ብሎ እንደዚህ ዓላማቸው ምን እንደሆነ ግራ የገባቸው ከሃይማኖታቸው ይልቅ ለዘራቸው ትዝ የሚላቸው ዘር ትዝ ይላል ከሃይማኖት ይልቅ ከክርስቶስ ከወንጌል ይልቅ ዘር ትዝ ይላል። ሰውየውስ በኦሮሞነታቸው ማን ይነካቸዋል? ጳጳሱንስ ቢሆን በተናገሩት ንግግር ባስተማሩት አስተምሮ ኮሜንት ተደረጉ እንጂ ኦሮሞ መሆናቸው እኮ የነካቸው የለም። እንደዛ በዛ መልኩ እንኳን ሲሾሙ እኮ እሺ ተብሎ ነው በስምምነት የታለፈ። ትንሽ ቅሬታዎችም ቢኖሩም እንኳን ማለት ነው። ዞሮ ቅዱስ ሲኖዶስ የሾማቸው ቅዱስ አባት ብፁዕ አባት ናቸው ተብሎ ታምኖበት በሲኖዶስ ውስጥ እየኖሩ ነው። ነገር ግን ሲገለጡ ሲያስተምሩ ኦርቶዶክሳዊ ያልሆነ ትምህርት አስተማሩ። ኦርቶዶክሳዊ አይደለም ትምህርቱ ነው ሁሉም ጩኸት። በሲኖዶስ በኩልም በምዕመኑ በኩልም በመምህራን በኩልም አጠቃላይ ጉዳዩ በሚመለከት ከእሳቸው ጎን የቆሙት ፕሮቴስታንት ናቸው። ፕሮቴስታንት ደግሞ አይመለከታቸውም። የኦርቶዶክስ ቤት ሊመለከታቸው አይችልም ፕሮቴስታንቶችን። ኦርቶዶክስ አይደሉማ፣ ጉዳዩ የኦርቶዶክስ ነው። ኦርቶዶክስ አስተዳደር ውስጥ ያለ ጉዳይ የኦርቶዶክስ ነው። ሁለተኛ ጳጳሱ ጥፋት አጥፍተዋል። እንደው ሁለተኛ ጥፋት ያጠፉት ዳግም ጥፋት ያጠፉት ምንድነው? ኦርቶዶክስ ቤተክርስቲያን የምትመራው በዓለማዊ ሕግ አይደለም። ዲሞክራሲ ምናምን በሚባል አይደለም። የራሷ አመራር አላት። በቃ መነኮሰ ሞተ ነው። ከዛ በኋላ ለእግዚአብሔር በሚመች ሁኔታ ይዳኛሉ። ልጆቿን በዛ መልኩ ትዳኛለች ቤተክርስቲያን እንጂ እንደው ምን እንደሚሻል አላውቅም። እንግዲህ ምን ሄደ ወርደን ሃይማኖትን ያህል ታላቅ ነገር እግዚአብሔርን ያህል ታላቅ አምላክ ከዘርጋ ወስደን ሐሳቡን የምናላትመው ከሆነ አሁንም አደገኛ ነው። በእርግጥ ሆኗል። የሆነውን ስሙት። መግለጫ
እኛ የምዕራብ ሸዋ ሀገረ ስብከት በምዕራብ ሸዋ ሀገረ ስብከት የምንገኝ አባገዳዎች፣ ሀደ ሲንቄዎች፣ የሀገር ሽማግሌዎች፣ የሰንበት ትምህርት ቤት ተወካዮች፣ ልዩ ልዩ የማህበራት ተወካዮች እና የጽዋ ማህበራት አጠቃላይ የኦርቶዶክስ ተዋሕዶ እምነት ተከታዮች በምዕራብ ሸዋ ዞን የምንገኝና በአምቦ ከተማና በአካባቢዋ በእምነቱ ጥላ ስር የተሰባሰብን ክርስቲያኖች ከሌሎች እምነት ተከታዮች ከብሔር ብሔረሰቦች ጋር በመስማማት በመደጋገፍ በሰላም አብሮ ከመኖር ባሻገር የመንግስትንም ሕግ እናከብራለን። በተለይ የቤተ ክርስቲያናችንን ቀኖና ዶግማና ትውፊትን እናከብራለን። ይሁን እንጂ ቀጥተኛ አካሄዱን በመልቀቅ መብትና ዜግነታችንን ሲነካ ዝም ብለን አንመለከትም፣ ትዕግስትም አይኖረንም። እንደ ምዕራብ ሸዋ ሀገረ ስብከት ለዘመናት የቆየ የቤተ ክርስቲያናችንን በተለይም በኦሮሚያ ክልል የምንገኝ ክርስቲያኖች ከቋንቋ ተጽዕኖ ተላቀን በአፍ መፍቻ ቋንቋችንን መንፈሳዊ አገልግሎት እንድናገኝ መሰረታዊ ጥያቄያችን እንደነበር በግልጽ ይታወቃል። ይህ መሰረታዊ የሆነ ጥያቄያችንን እንደ ምዕራብ ሸዋ ሀገረ ስብከት ብፁዕ አቡነ ገብርኤል የሀገረ ስብከታችንን ሊቀ ጳጳስ ምላሽ በተግባር ተሰጥተዋል። ቀሪውንም ምላሽ እየተሰጠ ይገኛል። ይህ እኛ ብፁዕ አባታችን እንወዳለን፣ እናከብራለን። በሌላ አካል የሚደርስባቸውን ተጽዕኖ አግባብነት የሌለው ተቃርኖ ሲደርስባቸው ከሳቸው ላይ ለመከላከል ከጎናቸው አስፈላጊ በሆነ መልኩ እንቆማለን፣ እንከላከላለን። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል ሚያዝያ 10 2017 ዓ.ም የስቅለት በዓልን ምክንያት በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ መሆኑን ምንም አይነት አቻና ተወዳዳሪ የሌለው ቤዛነት መሆኑን ርዕስ አድርገው ያስተማሩት ትምህርት አንዳንድ ግለሰቦች የተለያዩ ትርጉም በመስጠት ሚዲያዎችን በመጠቀም የእምነቱ ተቆርቋሪዎች በመምሰል የተለያዩ ትችትና ብሔር ተኮር ጥላቻ ያላቸው ሀሳብ ሲሰነዝሩ ይስተዋላሉ። ስለዚህ ይህ ጥላቻ እና የብሔር ጭቆና እንዲቆም በማስገንዘብ ቀጣይ የአቋም መግለጫችንን አውጥተናል። 1. የተለያዩ አካላት ብፁዕ አባታችን አቡነ ገብርኤል በተለያዩ ሚዲያ በሀገር ውስጥም ሆነ በውጭ ያላቸውን ግለሰቦች እጃችሁንም ሆነ አንደበታችሁን እንድትሰበስቡ አጥብቀን እንጠይቃለን። 2. በተለይም በኦሮሞ ስምና በኦሮሞ ካባ ስር ተደብቃችሁ ኦሮሞ መስላችሁ ስውር ደባ የምትፈጽሙ አባቶችም እንዳላችሁ ከምትፈጽሙት ግብር አኳያ ማንነታችሁን ለይተን እናውቃለን። ከዚህ እኩይ ተግባር ውስጥ እጃችሁን እንድታወጡ እያስገነዘብን የማትስተካከሉ ከሆነ ከእናንተ ጋር ምንም አይነት እርቅ እንደሌለን አጥብቀን እናሳስባችኋለን። አባታችን አቡነ ገብርኤል ቤዛ በሚለው የትምህርት ርዕስ ጋር ተያይዞ ያስተማሩት የዕለቱ ትምህርት ንጹሐን ክርስቲያኖች ያሳዘነ ከሆነ ይቅርታ መጠየቃቸው አዋቂነት ከመሆኑም ባሻገር የኦርቶዶክስ እምነት ተከታዮች ምላሽ ሆኖ ሳለ ከጥላቻና ከቅናት አንጻር እንዲሁም የብልጽግና ጳጳስ በማለት ማንነትንም ሆነ የኦሮሞን ሕዝብ ንቀት ጋር እንዲሁም ከብፁዕነታቸው የኦሮሞ ብሔርነትን ግፊት ጋር በማያያዝ የጵጵስናና ሹመታቸውን ጭምር ሳይቀር የብልጽግና ጳጳስ በማለት መንግስትንም ሆነ የኦሮሞን ሕዝብ ንቀት ያስተጋቡ ያሉ ሁሉ ከዚህ ክፉ ግብራቸው የማይመለሱ ከሆነ አስፈላጊውን መስዋዕትነት የምንከፍል መሆኑን ከወዲሁ አጥብቀን እናሳስባለን። 4. ብፁዕ አባታችን የትኛውንም አካል በቅድሚያ የልጆቻቸውንና የክርስቲያን ሕዝቦች ቅሬታ በመስማት ይቅርታ መጠየቃቸው ታላቅ አባትና እውነተኛ የበጎች እረኛ መሆናቸውን ያሳያል። ይቅርታ ደግሞ የእምነታችን መሰረት
መሰረትና ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ በመስቀል ላይ ውሎ አምላካዊ ትሕትና የይቅርታን ምንነት ያስተማረበት ሆኖ ሳለ ታዲያ አንዳንድ ግለሰቦች ከግል ጥላቻቸው አንጻር በሚያንጸባርቁት ዘንድ ይቅርታ ተቀባይነት አላገኘም። በመሆኑም ከስህተታቸው እንዲመለሱ እንመክራለን። 5 ቋሚ ሲኖዶስ የቀረበውን ይቅርታ ወደ ጎን በመተውና በማለፉ አባታችንን ከኛ ለመለየት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅጽረ ግቢ ባለው መኖሪያ ቤታቸው ሳይወጡ ሳይንቀሳቀሱ የመጨረሻ ውሳኔ እስኪሰጥ በማለት የተላለፈውን እሳቸው ከሰጡት ትምህርት የባሰ የእምነቱ ሕግ የጣሱ የአምላክን አንድነት ሶስትነት ላይ የስህተት ትምህርት የሰጡ እንዲሁም የእመቤታችንን የቅድስት ድንግል ማርያም ክብር የተላለፉ ከቤተ ክርስቲያናችን ትውፊትና አስተምሮ ውጪ በተለያየ ጊዜ የሃይማኖት ጥሰት ያሳዩ እያሉ በብፁዕነታችን ላይ ብቻ ትኩረት የሰጠው ብፁዓቸውን የብሔራቸው ቀጥታ ተጽዕኖ መሆኑን ስለሚያሳይ እንቃወማለን። 6 ቋሚ ሲኖዶስ በብፁዕነታቸው ላይ ያስተላለፈውን ውሳኔ በድጋሚ እንዲያይልን እንጠይቃለን። በሌላ መልኩ ቅዱስ ፓትርያርካችን ቅዱስ ሲኖዶስ የአቋም መግለጫችን በማሰማት በድጋሚ ቀጥታ በሆነ እኛንም ሕዝባችንንም በማያስኮርፍ አግባብነት በሌለው መልኩ በብፁዕነታቸው የማያጠቃ ውሳኔ የሚሰጥ ከሆነ እኛንም የራሳችንን እርምጃ የምንወስድና የማያቋርጥ የመፍትሄ ትግልና ጥያቄ የምናደርግ መሆኑን አጥብቀን እየጠየቅን በውጭም ሆነ በሀገር ውስጥ የምትገኙ የእምነቱ ተከታዮች ከጎናችን በመሆን ድጋፍ እንድትሰጡን እንጠይቃለን። 7 የመንግስት አካላት በየደረጃ ያላችሁ ያቀረብነውን መግለጫ በመገንዘብ በትኩረት ተመልክታችሁ የሚያደርስብንን ተመልክታችሁ በዚህ ታላቅ ሕዝብ ላይ የሚደርሰውን ተጽዕኖ እንድታስቆሙልንና ድጋፍ እንድታደርጉልን አጥብቀን እንጠይቃለን። ሚያዝያ 27 2017 አምቦ ኦሮሚያ ኢትዮጵያ። ያው እንግዲህ በጣም የሚያሳዝን ለቤተ ክርስቲያን ትልቅ ፈተና የሆነ እንዴት ተደርገው ቢያዙ እነዚህ ሰዎች እንዴት አድርገው ቢታከሙ ለቤተ ክርስቲያን ሊመቹ እንደሚችሉ አናውቅም። ይሄን የሚጠነስሱ አካላቶች ማለት ነው። ሁሉንም የኢትዮጵያ ቤተክርስቲያናቸውን የሚወዱትን አይወክልም። ይሄ ሊወክል የሚችለው እንደዚህ አይነት እኩይ የሆነ አካሄድ ለቤተ ክርስቲያን ያልተመቸ፣ ለህዝቡም ያልተመቸ፣ ለአነጋገር ያልተመቸ ብፁዕ አቡነ ገብርኤል የስህተት ትምህርት አስተምረዋል፣ እባክዎት ያስተካክሉ፣ ይሄ የቤተ ክርስቲያን አባቶች ሊመክሩበት የሚገባ ጉዳይ ነው፣ እንደ ቀላል የሚታይ ጉዳይ አይደለም ተባለ። በዚህ ዙሪያ ምን ተፈጠረ ታዲያ? አረ ለኦሮሞ ህዝብ ያላችሁን ንቀት ነው የምታሳዩን። ይሄ ሁሉ የሰማችሁት ሁሉ መግለጫ እንደዚህ ወጣ ማለት ነው። በጣም ያሳዝናል። እግዚአብሔር ቤተ ክርስቲያንን ይጎብኛት በእውነት እንደዚህ እኔ በቀናነት እንድትመለከቱት የማየው ማንኛውም ብሔር ይህን ቪዲዮ የምትመለከቱ ቤተክርስቲያንና ብሔር በጣም ይለያያል። ቤተክርስቲያን እጅግ ከፍ ያለች ነገር ናት። ክርስትናችን ነው የሚቀድመው። በእግዚአብሔር ፊት የሚያቆመን ክርስትናችን ነው። ብሔራችን በእግዚአብሔር ፊት አያቆመንም። ስለዚህ ከብሔር ጋር መቀላቀሉን ትታችሁ በንጹህ ህሊናችሁ ማሰብ ብትጀምሩ፣ ይህንን መግለጫ የምትሰጡ አካላትም ቤተክርስቲያኒቱን የምትወዷት ከሆነ ዘር የሚለውን ነገር ከአእምሯችሁ ስታጠፉት እውነቱ ይገለጽላችኋል። ቤተክርስቲያኒቱን የማትወዷትና መናፍቃን ከሆናችሁ ግን ከዚህ በላይ ታደርጓታላችሁ። ቤተክርስቲያኒቱ ግን ምንም አትሆን፣ ትቀጥላለች። ቤተክርስቲያን ምንም ትቀጥላለች። አንድ ሰው እንኳን ቢቀር
አማኝ አንድ ሰው እንኳን ቢቀር ቤተክርስቲያን ግን ትጠፋለች ማለት አይደለም። ስለዚህ ቤተክርስቲያን በልጆቿ ተጠብቃ ትኖራለች በእግዚአብሔር ቸርነት። በልጆቿ ተጠብቃ ማለት ዕቀብተ እምነትን በሚሰሩ በተማሩ ባወቋት በተረዷት ልጆቿ ምዕመናን ትክክለኛውን ትምህርት ያገኛሉ። እግዚአብሔር ደግሞ ይጠብቃታል። እናንተ ግን የቤተክርስቲያን ዕዳ አለባችሁ። እግዚአብሔር ይማረን። እንግዲህ በዛሬው ያመጣሁት ቪዲዮ ይሄ በጣም ያናድዳል፣ ተስፋም ያስቆርጣል፣ ወዴት እየሄድን ነው ያስብላል። አንዳንዴ በቃ ዝም ሁሉ ያስብላል። በቃ ይሄ ትግስታችሁ ያልቅና ዝም ሁሉ ያስብላልና ሐሳባችሁን ኮሜንት ላይ ገለጹልኝ።